ሰበር መረጃም በአሜሪካና በኢራን መካከል ያለው ውጥረት እጅግ በጣም በከፍተኛ ደረጃ ጨምሯል። በአሁኑ ሰዓት እንደተደረገው ከሆነ የዩናይትድ አረብ ኤምሬት ማስጠንቀቂያ አውጥታለች። የአሜሪካ ሴንትራል ኮማንድ በአሁኑ ሰዓት እንዳሳወቀ ከሆነ በሆርሙዝ ሰርጥ ሁለት የአሜሪካ ባንዲራ ሲያውለበልቡ የነበሩ የንግድ መርከቦች ያለምንም ችግር የሆርሙዝ ሰርጥ መሻገራቸው በአሁኑ ሰዓት አሳውቋል። በዚህ ምክንያት አሜሪካ በዛ ሰርጥ የምታደርገው ዛሬ የጀመረችውን ፕሮጀክት ነው ሲል አሳስቧል። በተጨማሪም በዚህ ሰርጥ ላይ እርምጃው ለመውሰድ የተዘጋጁ የኢራን መርከቦችን ማለት ወታደራዊ የሆኑ መርከቦች ላይ እርምጃ እንዲወስድ ትዕዛዝ አስተላልፏል የአሜሪካ ሴንትራል ኮማንድ። በተጨማሪም ከላይ እንደምትመለከቱት ማስጠንቀቂያ ወጥቷል። ይህ ማስጠንቀቂያ በዩናይትድ አረብ ኤምሬት ለሚኖሩ ዜጎች ነው። በዚህም ላይ እንደምታዩት ከሆነ በአሁኑ ሰዓት በተፈጠረው ከባድ የሆነ ችግር ቴንሽኑም እያየለ ስለቀጠለ ድንገተኛ የሆነ የሚሳይል ጥቃት ሊፈጸም ስለሚችል በዩናይትድ አረብ ኤምሬት የሚኖሩ ማህበረሰቦች ሁሉ ጥንቃቄ እንዲያደርጉና ትላልቅ ህንፃዎች ራሳቸው እንዲያርቁ እንዲሁም ከመስኮቶች ራሳቸው እንዲያርቁ በአሁኑ ሰዓት ማስጠንቀቂያ ወጣለች። በዩናይትድ አረብ ኤምሬት ውስጥ ለሚኖሩ የማህበረሰቡ ሁሉ በሚጠቀሙባቸው ሴልፎን ወይም ሞባይል ላይ የቴክስት መልእክትም ተልቋል። ይህ የሚያሳየው ድጋሜ ወደ ጦርነት ሊገቡና ሁለቱም አካላት ጥቃት ሊሰነዝሩ እንደሚችሉ ነው። ነገሮቹ እጅግ በጣም እየከረሩ ይገኛሉ። በዚህ ሰዓትም ሁለቱም አካላት ማለትም ኢራንም አሜሪካም ካሉ ያለው በእጃችን ነው ሲሉ እየተናገሩ ይገኛሉ። አሜሪካ የሆርሙዝ ሰርጥን እቆጣጠራለሁኝ እያንዳንዱን መርከቦችም ኤስኮርት አድርጌ ወይም ደህንነታቸውን ጠብቄ እንዲያልፉ አድርጋለሁ እያለች ትገኛለች። እርምጃም እየወሰደችም ትገኛለች። ኢራን ደግሞ ያለ ፍቃድ በዚህ አካባቢ በሚያልፉ መርከቦች ላይ ጥቃት ሰነዝራሉ ስትል አሳስባለች። በአሁኑ ሰዓት ይህንን ኮንትሮል የሚያደርገው ማን እንደው አልታወቀም። ነገሮች እጅግ በጣም እየተወሳሰቡ ይገኛሉ። በአሁኑ ሰዓት አዲስ ነገር ካለ የማሳውቃችሁ ይሆናል። መልካም ቆይታም